ጂኦግራፊ ፋይናል ኤግዛም ነው ይዘላችሁ የመጣው። ዛሬ ደግሞ ምንድነው ይህን ኤግዛም ሰርታችሁ ከገባችሁ ጀስት ከኤ ዘሮች አትወጡም ማለት ነው። ኤ ዘሮች አትወጡም ማለት ከኤ ፕላስ ኤ እና ኤ ማይነስ አትወጡም። ፓርት ዋንን እንጀላችሁ የመጣሁት በዚህ ቪዲዮ። ፓርት ቱ የሚቀጥል ይሆናል። ዳይ ወደ ጥያቄው ስንሄድ ሴክሽን ኤ መልቲፕል ቾይስ ኩዌሽንስ ይይዛልኝ። ጀስት ከቻፕተር ዋን ነው ፋይናል አሁን ጊዜ አት ዘ ፍሬሽማን ዩኒቨርሲቲ ስቱደንትስ ከቻፕተር ዋን እስከ መጨረሻው ቻፕተር ነው ፋይናል ኤግዛም እያካተተ ያለው። ምን ጀምረው ከቻፕተር ዋን ነው እና ምን ይላል ወደ አንደኛው ጥያቄ ስንሄድ which one of the following is the most accepted definition of geography ይላል። በሞስት አክሴፕትድ የሆነው የጂኦግራፊ ዴፊኒሽን ኦር የጂኦግራፊ ጽንሰ ሐሳብ የሆነው የትኛው ነው ይላል። ኤ ስተዲ ኦፍ ማፕ ኤንድ ካንትሪስ ይላል። ስለ ማፖች እና ስለ ካንትሪዎች ያጠናል ይላል። ቢ ሳይንቲፊክ ስተዲ ኦፍ ኤርዝ ስፓሻል ኤንድ ቴምፖራል ቫሪዬሽን ኦፍ ፊዚካል ባዮሎጂካል ኤንድ ሁማን ፊኖሜና ይላል። ሲ አናሊሲስ ኦፍ ዌዘር ኤንድ ፓተርን ኦን ይላል። ዲ ኤግዛሚኔሽን ኦፍ ሁማን ካልቸር ኤንድ ሶሳይቲስ ይላል። ከዚህ ውስጥ አንሰሩ የሚሆነው ቢ ነው። ሳይንቲፊክ ስተዲ ኦፍ ኤርዝ ስፓሻል ኤንድ ቴምፖራል ቫሪዬሽን ኦፍ ፊዚካል ኤንድ ባዮሎጂካል ፊኖሜና ኤክስፕላኔሽን ይሆናል። ሶ ዘ አንሰር ኢዝ ቢ ነው ማለት ነው። ወደ ሁለተኛው ጥያቄ ስንሄድ ዘ ስኮፕ ኦፍ ጂኦግራፊ ፕራይመሪ ፎከስ ኦን የጂኦግራፊ ስኮፕ መጀመሪያ ፎከስ የሚያደርገው ፕራይመሪ ፎከስ የሚያደርገው የትኛው ላይ ነው ይላል። ኤ ኦንሊ አትሞስፌር፣ ቢ ኦንሊ ሁማን አክቲቪቲስ ይላል። ሲ ዘ እርዝ ሳርፌስ አስ ዘ ኢንተርፌስ ኦፍ አትሞስፌር ሊቶስፌር ኤንድ ሃይድሮስፌር ኤንድ ባዮስፌር ይላል። ዲ ኦንሊ ናቹራል ዲዛስተርስ ነው የሚለው። አንሰር የሚሆነው ሲ ነው። ዘ እርዝ ሳርፌስ አስ ዘ ኢንተርፌስ ኦፍ አትሞስፌር ሊቶስፌር ሃይድሮስፌር ኤንድ ባዮስፌሮችን የያዘ ነው ማለት ነው። ሶ ዘ አንሰር ሲ ይሆናል ማለት ነው። ነምበር 3 ስንሄድ which one of the following is not one of the 5 team of geography ይላል። ከ5 team of geography ውስጥ የማይካተተው ያልሆነው የትኛው ነው ይላል። ኤ ሎኬሽን፣ ቢ ፕሌስ፣ ሲ ታይም፣ ዲ ሪጅን ይላል። የትኛው ነው? the answer is ታይም ነው የሚሆነው። ታይም the 5 team are location ፕሌስ ሁማን ኢንቫይሮንመንት ኢንተራክሽን ናቸው። 5 team of geography የምንላቸው ምን ናቸው? ሎኬሽን ፕሌስ ሁማን ኤንቫይሮንመንት ኢንተራክሽን ናቸው። ሙመንት ኤንድ ሪጅኖችን ይይዛል ማለት ነው። ሶ ታይም ከ5 ቲም ኦፍ ጂኦግራፊ አይመደብም ማለት ነው። ነምበር 4 ስንሄድ ዋት ታይፕ ኦፍ ሎኬሽን ዩዝ ላቲቱድ ኤንድ ሎንጊቱድ ኮኦርዲኔት ይላል። የትኛውን ሎኬሽን ነው ላቲቱድ ኤንድ ሎንጊቱድ ኮኦርዲኔት አድርጎ የሚጠቀሙ ይላል። ኤ ሪላቲቭ ሎኬሽን፣ ቢ ቪሲናል ሎኬሽን፣ ሲ አብሶሉት ሎኬሽን፣ ዲ ጂኦሎጂካል ሎኬሽን ይላል። ዘ አንሰር ኢዝ አብሶሉት ሎኬሽን ነው የሚይዘው። ማን ላቲቱድ ኤንድ ሎንጊቱድ ኮኦርዲኔት አድርጎ የሚጠቀመው ሎኬሽን ምንድነው? አብሶሉት ሎኬሽን ነው ማለት ነው። አብሶሉት ሚንስ አስትሮኖሚካል ሎኬሽን ስፔሲፊካሊ ኤግዛክት ፖዚሽን ዩዚንግ ላቲቱድ ኤንድ ሎንጊቱድ ነው ይላል። ዘ አንሰር ሲ ነው ማለት ነው። ነምበር 5 ሲኔድ which team of geography refer to the physical and human characteristic of a location የትኛው ጂኦግራፊ ነው ሪፈር ስለ ፊዚካል ኤንድ ሁማን ካራክተሪስቲክስ ኦፍ ሎኬሽን የሚያጠነጥነው ኦር የሚገልጸው ሪፈር የሚያደርገው የትኛው ነው? ኤ ሎኬሽን፣ ቢ ፕሌስ፣ ሲ ሙመንት፣ ዲ ሪጅን ይላል። ዘ አንሰር ኢዝ ፕሌስ ነው የሚሆነው። ፕሌስ ኢንቮልቭ ዘ ፊዚካል ፊቸር ኤንድ ሁማን ካራክተሪስቲክስ ኦፍ ዲስቲንግዊሽ ዋን ሎኬሽን ፍሮም ዘ አዘር ይላል። ሶ ዘ አንሰር ኢዝ የሚሆነው ቢ ነው ዘ ኮሬክት አንሰር ማለት ነው። ነምበር 6 ሁማን ኢንቫይሮንመንት ኢንተራክሽን ኢንክሉድ ኦል ኤክሴፕት ሁማን ኢንቫይሮንመንት ኢንተራክሽን ኢንክሉድ የሚያደርገው ኤክሴፕት ዛት ይላል። ኤ ዲፐንደንሲ፣ ቢ አዳፕሽን፣ ሲ ሞዲፊኬሽን፣ ዲ አይዞሌሽን ይላል ማለት ነው። ዘ አንሰር ኢዝ አይዞሌሽን ነው የሚለው። ዘ 3 አስፔክትስ አር ዲፐንደንሲ፣ አዳፕሽን ኤንድ ሞዲፊኬሽን። ኢቭን ኢፍ በጻፍ ደረጃ ኤክስፕላኔሽን አድርጉ ተብላችሁ በተጠየቁ ሁማን ኢንቫይሮንመንት ኢንተራክሽን ኢንክሉድ የሚያደርጋቸውን ነገሮች ጥቀሱ ብትባሉ ሶስቶችን መጥቀስ አለባቸው ማለት ነው። ማን ማለት ዲፐንደንሲ፣ አዳፕሽን ኤንድ ሞዲፊኬሽን መጥቀስ አለባችሁ ማለት ነው። ፋሚሊያንስ ጀስት ወደ 7ኛው ጥያቄ ስንሄድም which approach in geography study particular category of phenomena distribute over earth ይላል።
ኤ ሪጂናል አፕሮች፣ ቢ ቶፒካል አፕሮች፣ ሲ ሲስተማቲክ አፕሮች፣ ዲ ቦዝ ኤ ቢ ኤንድ ሲ ይላል። ዘ አንሰር ኢዝ ዲ ነው የሚሆነው ማለት ነው። ቦዝ ቢ ኤንድ ሲ ኤክስፕላኔሽን ስናይ ቶፒክ ሲስተማቲክ አፕሮች ኤግዛማይን ስፔሲፊክ ፊኖሜና አክሮስ ዲፈረንት ሪጅን ይላል። ሶ ዘ አንሰር ኢዝ ዲ ነው የሚሆነው። ሁለቱን የያዘው ዘ ሆርን ኦፍ አፍሪካ ኢንክሉድ ኤክሴፕት ሆርን ኦፍ አፍሪካ የሚያጠቃልላቸው ሀገራት ኤክሴፕት ዛት ማን ማን? ኤ ኢትዮጵያ፣ ቢ ኬንያ፣ ሲ ሶማሊያ፣ ዲ ጅቡቲ ይላል። ዘ አንሰር ኢዝ ኬንያ ነው የሚሆነው። ሶ ኬንያ ኢዝ ኖት ፓርት ኦፍ ዘ ሆርን ኦፍ አፍሪካ ሊስት። ሆርን ኦፍ አፍሪካ ካንትሪስ ብትባሉ መጥቀስ አለባችሁ ሌሎችን ከኬንያ ውጭ ማለት ነው። ሶ ወደ ዘ አንሰር ኢዝ ቢ ይሆናል። ወደ ዘጠነኛው ጥያቄ ሲንሄድ ኢትዮጵያ አብሶሉትሊ ሎኬሽን ኢዝ ቢቲውን በኢትዮጵያ አብሶሉትሊ ሎኬት የምትገኘበት ቦታ አብሶሉትሊ የትኛው ነው ይላል። ኤ 3 ዲግሪ ኖርዝ ኤንድ 15 ዲግሪ ኖርዝ ኤንድ 33 ዲግሪ ኢን ኢስት ኤንድ 48 ዲግሪ ኢን ኢስት ይላል። ቢ 15 ኢን ሳውዝ ኤንድ 15 ኢን ኖርዝ ኤንድ 13 ኢን ኢስት ኤንድ 45 ኢን ኢስት ይላል። ሲ 0 ዲግሪ ኢን 0 ዲግሪ ኤንድ 10 ዲግሪ ኢን ኖርዝ ኤንድ 35 ኢን ኢስት ኤንድ 50 ኢን ኢስት ይላል። ዲ 10 ኢን ኖርዝ ኤንድ 10 ኢን ኖርዝ ይላል። አይ ሚን 10 ኢን ኖርዝ ኤንድ 20 ኢን ኖርዝ ኤንድ 14 ኢን ኢስት ኤንድ 55 ኢን ኢስት ይላል። ዘ አንሰር ኢዝ የሚሆነው ኤ ነው ማለት ነው። 3 ኢን ዘ ኖርዝ ኤንድ 15 ኢን ዘ ኖርዝ ኤንድ ኦልሶ 33 ኢን ዘ ኢስት ኤንድ 48 ኢን ዘ ኢስት ነው። ኤክስፕላኔሽኑ ስናይ ኢትዮጵያ ኤክስቴንድስ ፍሮም 3 ዲግሪ ኢን ሞያሌ ከሞያሌ እስከ አቆቦ ባዴን ድረስ ነው የኢትዮጵያ ኤክስቴንድ የሚያደርገው። 15 ኢን ባዴን ኤንድ 33 ኢስት ኢን አቆቦ ኤንድ 48 ዲግሪ ኢን ኢስት ኦጋዴን ከሞያሌ እስከ ኦጋዴን ድረስ ነው የኢትዮጵያ ሎኬሽን ማለት ነው። ሶ ዘ አንሰር ኢዝ ኤ ነው የሚሆነው ማለት ነው። ወደ ነምበር 10 ስንሄድ which is not a ኔግቦርን ካንትሪ ኦፍ ኢትዮጵያ የኢትዮጵያ ጎረቤት ሀገራት ያልሆነችው የትኛዋ ናት? ኤ ሱዲን አይ ሚን ሱዳን፣ ቢ ዩጋንዳ፣ ሲ ኬንያ፣ ዲ ሳውዝ ሱዳን ይላል። ዘ አንሰር ኢዝ ዩጋንዳ ነው የሚሆነው። ዩጋንዳ ዳዝ ኖት ሸር ኤ ቦርደር ዊዝ ኢትዮጵያ የኢትዮጵያ ቦርደር አይደለችም። ዩጋንዳ የአፍሪካ ሀገራት አንዷ ነች እንጂ የኢትዮጵያ ቦርደር አይደለችም። ሌሎች የኢትዮጵያ ኔግቦርን ቦርደሮች ናቸው ማለት ነው። በዚሁ አጋጣሚ የኢትዮጵያ ቦርደር ኔግቦርን ካንትሪ ሊስት ኤክስፕሌን አድርጉ ብትባሉ መጥቀስ አለባችሁ ማለት ነው። ነምበር 11 ስንሄድ ኢትዮጵያ ሎኬሽን ሃዝ ኮንትሪቢዩትድ ቱ ኤ ኤርሊ ሪሴፕሽን ኦፍ ሜጀር ወርልድ ሪጅን፣ ቢ አይዞሌት ፍሮም ካልቸራል ኢንፍሉዌንስ፣ ሲ ላክ ኦፍ ኤክስተርናል ኢንቬንሽን፣ ዲ ዩኒፎርም ክላይሜት ስሩአውት ይላል። ዘ አንሰር ኢዝ ኤ ነው የሚሆነው። ኤርሊ ሪሴፕሽን ኦፍ ሜጀር ወርልድ ሪጅን ኤክስፕላኔሽን ነው የሚሆን። ስናይ ኤክስፕላኔሽኑን ፕሮክሲሚቲ ቱ ዘ ሚድል ኢስት አላውድ ኤርሊ ሎክ አዳፕሽን ኦፍ ክርስቲያኒቲ ኢስላም ኤንድ ጁዲዝም። ሶ ዘ አንሰር ኢዝ ኤርሊ ሪሴፕሽን ኦፍ ሜጀር ወርልድ ሪጅን ነው የሚሆነው። ዋት ኢዝ ዘ ቶታል ኤሪያ ኦፍ ኢትዮጵያን ኢን ስኩዌር ኪሎ ሜትር? ይህን ጀስት እንደ ጀነራል ያዙት፣ ሊመጣም ላይመጣም ይችላል። የኢትዮጵያ ስኩዌር ኪሎ ሜትር ምን ያክል ነው የሚሆን? 1,100,000 ኪሎ ሜትርስ 1,215 ኪሎ ሜትርስ 250 ሚሊዮን ኪሎ ሜትርስ 1,500,000 ኪሎ ሜትርስ ይላል። ዘ አንሰር ኢዝ ኤ ነው የሚሆነው። 1,106,000 ኪሎ ሜትርስ ነው የሚሆነው ኢትዮጵያ ከበር የሚያደርገው ይህን ነው። አፕሮክሲሜትሊ ሲሰላ እስካሁን ያላት ስኩዌር ኪሎ ሜትር ይህን ይመስላል። ነምበር 13 ስንሄድ ዊች ኢዝ ኖት አን አድቫንቴጅ ኦፍ ኢትዮጵያን ሳይድ የኢትዮጵያን ሳይድ አድቫንቴጅ ያልሆነው የትኛው ነው ይላል። ኤ ዳይቨርስ አግሮ ኢኮሎጂካል ዞን፣ ቢ ላርጅ ፖፑሌሽን ሳይዝ፣ ኢዚ አይ ሚን ሲ ኢዚ አድሚኒስትሬሽን፣ ዲ ኤክስቴንሲቭ አርባል ላንድ እንዲኖር ያደርጋል ይላል። ሶ ዘ አንሰር ኢዝ ምንድን ነው? ኢዚ
አድሚኒስትሬሽን ኤክስፕላኔሽን ላርጅ ሳይዝ ሜክስ አድሚኒስትሬሽን ዲፊካልት ኖት ኢዚ። ሶ የኢትዮጵያ ሳይዟ በዛ ቁጥር ምንድን ነው ጀስት ለአድሚኒስትሬሽን ለገቨርንመንት ማኔጅ ለማድረግ ትንሽ ያስቸግራል። ሶ ዲስአድቫንቴጁ ሲ ነው ማለት ነው። ሶ ዊች ሸፕ ካታጎሪ ዳዝ ኢትዮጵያን ቢሎንግ ቱ የኢትዮጵያ ሸፕ የሆነው የትኛው ይሆናል? ኤ ኮምፓክት ናት፣ ቢ ኢሎንጌትድ ነው፣ ሲ ፍራግመንትድ የተበታተነ ይሆናል፣ ዲ ፕሮትራይድ ነው። ሶ ዘ አንሰር ኢዝ ኢሎንጌትድ ናት። ኢትዮጵያ ኢዝ ኢሎንጌትድ ሸፕ ነው የሚሆነው። ሶ ወደ ነምበር 15 ስንሄድ ዋት ዳዝ የሃየር ኤሪያ ባውንደሪ ሬሾ ኢንዲኬትስ? ሃየር ኤሪያ ሬሾ ባውንደሪ ኢንዲኬት የሚያደርገው ምንድን ነው? ኤ ለስ ኮምፓክት ሸፕ፣ ቢ ሞር ኮምፓክት ሸፕ፣ ሲ ላርጅ ፖፑሌሽን፣ ዲ ስሞለር ኤሪያ ይላል። ዘ አንሰር ኢዝ ሞር ኮምፓክት ሸፕ ይላል። ሃየር ኤሪያ ባውንደሪ ሬሾ ሚንስ ግሬተር ኮምፓክት ነው ማለት ነው። የአንድ ኤሪያ ሃየር ኤሪያ ባውንደሪ ሬሾ አለው ማለት ግሬተር ኮምፓክት ነው ማለት ነው። ሶ ዘ አንሰር ኢዝ ቢ ነው የሚሆነው። ወደ የቻፕተር 1 ጥያቄ ጨርሰናል። ወደ ቻፕተር 2 ነው የሚሄደው። ቻፕተር 2 ጂኦግራፊ እንደሚታወቀው ምንድነው የሚያጠነጥነው? ስለ ጂኦሎጂ ነው። ሶ ቲዮኒ ኩዌሽንስ ይዘመጠናል። ነምበር 16 ሲነድ ጂኦሎጂ ኢዝ ዘ ስተዲ ኦፍ ኦንሊ ሮክስ ይላል። ኢቮሉሽን ኦፍ ኤርዝ፣ ቢ ኢቮሉሽን ኦፍ ኤርዝ ኢትስ ማቴሪያል ኤንድ ፕሮሰስ፣ ሲ ኦንሊ ቮልካንስ፣ ዲ ኦንሊ ፎሲልስ ስለ ቅሬታ አካላት ብቻ ነው። ስለ እሳተ ገሞራዎች ብቻ ነው። ስለ ኢቮሉሽን ነው የሚያጠናው። ኤ ስለ ኦንሊ ሮክስ ስለ አለቶች ብቻ ነው የሚያጠናው ይላል። ሶ ጂኦሎጂ ሊያጠና የሚችለው ቢ ነው ማለት ነው። ኢቮሉሽን ኦፍ ኤርዝ ኢትስ ማቴሪያል ኤንድ ፕሮሰስ ኤክስፕላኔሽኖችን ያጠናል ማለት ነው። ወደ ነምበር 17 ሲኔድ አኮርዲንግ ቱ ዘ ቢግ ባንግ ቲዮሪ፣ በቢግ ባንግ ቲዮሪ አማካኝነት ዘ ዩኒቨርስ ቢገንስ ፍሮም፣ ዩኒቨርስ ቢግን የሚያደርገው ኦር ቢግን የሚጀምረው ከየት ነው የሚለው ቢግ ባንግ ቲዮሪ። ኤ ብላክ ሆል ኮሊዥን፣ ቢ ኤክስፕሎዥን ኦፍ ማተር ዊዝ ኤክስትሪምሊ ሃይ ደንሲቲ ኤንድ ቴምፕሬቸር፣ ሲ ሶላር ናብላ፣ ዲ ዳርዊን ክሬሽን። ዘ አንሰር ኢዝ ቢ ነው የሚሆን ኤክስፕሎዥን ኦፍ ማተር ዊዝ ኤክስትሪምሊ ሃይ ደንሲቲ ኤንድ ቴምፕሬቸር ነው የሚይዘው። ነምበር 18 ሁ ፕሮፖዝድ ዘ ቲዮሪ ኦፍ ኮንተንታል ድሪፍት፣ ስለ ኮንተንታል ድሪፍት ቲዮሪ ያጠናው ማን ነው የሚለው? ኤ ቻርለስ ዳርዊን፣ ቢ አልፍሬድ ዋግነር፣ ሲ አስ ኒውተን፣ ዲ ጄምስ ሁተን ነው። ዘ አንሰር ኢዝ አልፍሬድ ዋግነር። ስለ ኮንተንታል ድሪፍት ያጠናው አልፍሬድ ዋግነር ነው ማለት ነው። ይህ የማይቀር ጥያቄ ነው፣ ያዙት። ነምበር 19 ስንሄድ ፓንጋ ስፕሊት ኢንቱ ቱ ሳብ ኮንተንት ካልድ ኤ ራዣ ኤንድ ጎንደዋንዳ፣ ሲ ለራዣ ኤንድ ጎንደዋንዳ፣ ሲ አፍሪካ ኤንድ ኢራዣ፣ ዲ አሜሪካስ ኤንድ ኤዥያ ይላል። ዘ አንሰር ኢዝ ቢ ነው የሚሆነው። ላራዣ ኤንድ ጎንደዋንዳን ይይዛል ማለት ነው። ነምበር 20 ሲኒድ ዊች ኖት ኤቪደንስ ፎር ኮንተንታል ድሪፍት፣ ስለ ኮንተንታል ድሪፍት ኤቪደንስ ሊሆን የማይችለው የትኛው ነው ነው የሚለው? ኤ ፊት ኦፍ ኮንተንት፣ ቢ ማችንግ ማውንት በልትስ፣ ሲ ሲሚላር ክላይሜት ኤቭሪዌር፣ ዲ ዲስትሪቢሽን ኦፍ ፎሲል ይላል። ዘ አንሰር ኢዝ ሲ ነው የሚለው ነው። ሲሚላር ክላይሜት ኤቭሪዌር ኤክስፕላኔሽን ኦፍ ነው። ኤክስፕላኔሽን ስናይ ፕሮክላሜት ኦፍ ሻው ቫሪዬሽን ኖት ሲሚላር ነው የሚሆነው። ሶ ነምበር 21 ስንሄድ ኢንዶኒክ ፕሮሰስ ኢንክሉድ የሚያደርገው ዌዘር ኤንድ ሬጅን፣ ቢ ቮልካኒዝ ኤንድ ቴክቶኒክስ፣ ዲ ዲፖዚት ኦንሊ ሲ ዲፖዚት ኦንሊ፣ ዲ ዊንድ አክሽን ይላል። የሚሆነው ቮልካኒክስ ኤንድ ቴክቶኒክ ነው የሚሆነው። ሶ በፓርት 1 ይዤላችሁ የመጣው ጥያቄ ይህ ነው። በቻፕተር 1 እና ቻፕተር 2 ለማየት ሞክራን እንዲሁ ቀለል አድርገን ጀስት ሂንት ነው የምሰጣችሁ። እናንተ ዲፕሊ የራሳችሁን ጥያቄ እያወጣችሁ ሌሎች ጥያቄዎችንም ሪፈር እያደረጋችሁ በደንብ እንድትዘጋጁ ባይነኝ። ፓርት 1 ይህን ይመስላል። ፓርት 2 ይቀጥላልኝ። ሰብስክራይብ፣ ኮመንት፣ ላይክ፣ ሸር እያደረጋችሁ ቤተሰብ በፓርት 1